ዛሬ የምናወራው ስለ ያኖማሚ ጎሳዎች ነው። እናም ከመጀመራችን በፊት ባካችሁን ቻናሉን ሰብስክራይብ አድርጋችሁ ጀምሩ። ከዓለማችን በጣም ምስጢራዊና አስደናቂ ጎሳዎች መካከል አንዱ ያኖማሚ ጎሳ ነው። እነዚህ ሰዎች በደቡብ አሜሪካ በሚገኘው በሰፊው በአማዞን ጫካ ውስጥ ለብዙ መቶ ዓመታት ከዘመናዊ ከተሞች ርቀው እየኖሩ ይገኛሉ። መሬታቸው በብራዚልና በቬንዙዌላ ድንበር አካባቢ ይገኛል። በአሁኑ ጊዜ የያኖማሚ ሕዝብ ቁጥር ወደ 38000 የሚጠጋ ሲሆን ከ250 በላይ መንደሮች ውስጥ ተከፋፍለው ይኖራሉ። ብዙዎቹ አሁንም ባህላቸውንና ቋንቋቸውን ጠብቀው እየኖሩ ነው። የመኖሪያ ቤታቸው በጣም የተለየ ነው። ሻቦኖ ተብሎ የሚጠራ ትልቅ ክብ ቤት ነው። ይህ ቤት በዛፍና በእንጨትና በቅጠል ይሰራል። በአንድ ሻቦኖ ውስጥ ብዙ ቤተሰቦች አብረው ይኖራሉ። በመሃሉ ክፍት ሲሆን በዚያ ልጆች ይጫወታሉ፣ ስብሰባዎች ይካሄዳሉ እና በዓላትም ይከበራሉ። በአንድ ትልቅ ክብ ቤት ውስጥ አብረው መኖራቸው ለመተጋገዝና ከጠላቶችም ራሳቸውን ለመጠበቅ ይጠቅማቸዋል። የያኖማሚ ሕይወት ተፈጥሮ ነው፣ ተፈጥሮም ሕይወታቸው ነው። ያኖማሚዎች ሕይወታቸው ከተፈጥሮ ጋር በጣም የተቆራኘ ነው። ምግባቸው ከጫካው ነው የሚያገኙት። ወንዶች ጦርና ቀስት በመጠቀም ዝንጀሮ፣ የዱር አሳማና ወፎች እና ሌሎች እንስሳትም ያድናሉ። ሴቶች ደግሞ ፍራፍሬዎች ይለቅማሉ፣ ሌሎች ለምግብነት የሚሆኑ ተክሎችንም ያመርታሉ። በያኖማሚዎች የሚያስደንቀው ነገር ምግብን እርስ በእርስ መካፈላቸው ነው። አንድ አዳኝ ትልቅ እንስሳ ቢያገኝ ለመንደሩ ሁሉ ያካፍላል። ይህ አንድነታቸውንና መተሳሰባቸውን ያሳያል። ነገር ግን የያኖማሚ ሕይወት ቀላል አይደለም። በአማዞን ጫካ ውስጥ የሚገኙ እንደነ ጃጓር ያሉ አደገኛ እንስሳትና መርዛማ እባቦችና በሽታዎች የያኖማሚ ሕይወትን ያከብዳሉ። ነገር ግን ያኖማሚዎች ከትውልድ ትውልድ በወረሱት የተፈጥሮ ዕውቀታቸው በመጠቀም ከአደገኛ እንስሳት በመራቅ ከእጽዋት መድኃኒት በመስራት ብዙ ችግሮችን እየተቋቋሙ ሕይወትን ይኖራሉ። ያኖማሚዎች ጫካው በመናፍስት እንደተሞላ ያምናሉ። ዛፎች፣ ወንዞችና ተራሮች እና እንስሳት ሁሉም መንፈሳዊ ኃይል እንዳላቸው ያምናሉ። ተፈጥሮ ያመልካሉ ማለት ትችላላችሁ። ስለዚህም ተፈጥሮን በታላቅ ክብር ይይዛሉ። በጎሳው ውስጥ ሻማኑ የሚባል መንፈሳዊ መሪ አለ። ሻማኑ የታመሙ ሰዎችን ለመፈወስ፣ መንደሩ ከክፉ መናፍስት ለመጠበቅና መንፈሳዊ ምክር ለመስጠት በጣም አስፈላጊ ሰው ነው። ከእጽዋት የሚገኙ መድኃኒቶችንና ባህላዊ ስርዓቶችንም ይቀምማል ይጠቀማልም። የያኖማሚ የቀብር ስነ ስርዓት በዓለም ላይ ካሉ እጅግ ልዩ ስርዓቶች አንዱ ነው። አንድ የያኖማሚ ጎሳ ሰው ሲሞት ከተወሰነ ጊዜ በኋላ አጥንቶቹን በጥንቃቄ ይሰበስቡና ወደ ዱቄትነት ይፈጫቸዋል። ከዛም ከሙዝና ከሾርባ ጋር በመቀላቀል ቤተሰቡ እንዲጠጣው ይደረጋል። ይህ ስርዓት ለብዙ ሰዎች አስገራሚ ሊመስል ይችላል። ነገር ግን ለያኖማሚ ይህ የፍቅርና የክብር ምልክት ነው። የሟቹ መንፈስ ከቤተሰቡ ጋር እንዲቆይና በሰላም እንደሚያርፍም ስለሚያምኑ ነው ይህንን የሚያደርጉት። የያኖማሚ ጎሳ ለብዙ ዘመናት ከዘመናዊ ዓለም ርቆ ቢኖርም ስለ አማዞን ደን ያላቸው ዕውቀት እጅግ የሚያስደንቅ ነው። በጫካ ውስጥ የሚገኙ በመቶዎች የሚቆጠሩ እጽዋቶች ምን ለምግብነት እንደሚውል፣ ምን ለመድኃኒት እንደሚሆኑና የትኞቹም መርዛማ እንደሆኑ በትክክል ያውቃሉ። አንዳንድ ጊዜ የያኖማሚ አዳኝ በጫካው ውስጥ ብቻውን ለብዙ ቀናት በመቆየት መንገዱን ሳይጠፋ ወደ መንደሩ ይመለሳል። ይህ ለእኛ አስቸጋሪ ቢመስልም ለእነሱ ግን ጫካው እንደ ቤታቸው ነው። ነገር ግን ዛሬ ይህ ልዩ ባህላቸው በብዙ አደጋዎች ተከቧል። ሕገወጥ የወርቅ ማውጫዎች ደኑን እየቆረጡ ይገኛሉ። ወንዞቹም በኬሚካሎች እየተበከሉ ነው። እንዲሁም የውጭ በሽታዎችም ወደ ጎሳው እየገቡ ነው። የእነሱ ሰውነት ለአንዳንድ የውጭ በሽታዎች ተፈጥሯዊ መከላከያ ስለሌለው ቀላል የሚመስሉ በሽታዎች እንኳን ከፍተኛ ጉዳት ሊያደርስባቸው ይችላል። የያኖማሚ ሕዝቦች የሚገርመው ነገር ደኑን ሳያጠፉ ለብዙ መቶ ዓመታት መኖር መቻላቸው ነው። ከተፈጥሮ የሚያስፈልጋቸውን ብቻ ይወስዳሉ፣ የቀረውን ደግሞ ለቀጣዩ ትውልድ ይተዋሉ። ይህ ተፈጥሮን እንዴት በክብር መጠቀም እንደሚገባ የሚያስተምር ትልቅ ትምህርት ነው። የያኖማሚ ባህል ለቀጣይ ትውልድ ሊጠበቅ ይገባል ብላችሁ አታስቡ? ሐሳባችሁን ኮሜንት ላይ ንገሩኝ። እናም እስካሁን ቪዲዮውን አይታችሁ ሰብስክራይብ እና ላይክ ካላረጋችሁ እውነቴን ነው የምላችሁ ኃጢአት ነው። ቻናሉን ሰብስክራይብ እና ላይክ አድርጉ። ይመቻችሁ።